ብዙ ስራዎች ነው ያሉት። በጣም ስራዎች ነው ያሉት እና ከሶስት አራተኛም እስከሚሆነው እስከሚጎዳ ድረስ ምንም አይነት ያለ ይችላል እና የጉበት በሽታ እንግዲህ ብዙ ነገሮችን ነው ችግር የሚፈጥረው። ለምሳሌ በምግብ መልክ ወይም በመመረዝ መልክ ወይም በምንጠጣው መልክ ወደ ሰውነታችን የሚገባ ነገር በጉበት ሳይፈተሽ ወደ ሰውነታችን ላይ ያለ ያ የመፈተሻ ቦታ ነው። ጎጂ የሆነ ነገር እዛው ጉዳት እንዳያደርስ ተደርጎ ነው እንትን የሚለው። እሱን አሸንፎ ከሄደ ከዛ በኋላ በጣም የሰውነት ክፍላችን ለምሳሌ ወደ